أيها المسلمون إخوة الكرام والأخوات الكريمات، اعلم رحمك الله تعالى أن أول ما فرض الله على ابن آدم الكفر بالطاغوت والإيمان بالله، والدليل قوله تعالى: ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت. الله سبحانه وتعالى بسول ልጆች ላይ ከሁሉ ነገር በፊት ሊያምኑበት ግዴታ ያደረገባቸው ነገር ምንድነው? አልኩፍሩ ቢጣጉት ወልኢማኑ ቢላህ። እነዚህን ሁለት ነገራቶች ናቸው። የላ ኢላሃ ኢላላህም ትርጉም ይሄው ስለሆነ ማለት ነው። አልኩፍሩ ቢጣጉት በጣጉታት መካድ ማለት ያኒ ጣጉታት የሚባሉት ትርጉሙ ምንድነው? ያኒ ከአላህ ውጪ የሚመለኩት ከአላህ ውጪ ያኒ የሚጎበደድላቸው ከአላህ ውጪ የሚፈሩት ከአላህ ውጪ የሚሰገድላቸው ከአላህ ውጪ ያኒ ስለት የሚገባላቸው ከአላህ ውጪ የሚፈሩ ከአላህ ውጪ የሚመኩባቸው አጠቃላይ ምን ይባላሉ? ከሰውም ይሁን ከመላእክትም ይሁን ከጅንም ይሁን ከሰው ያኒ ከእንጨትም ይሁን ከድንጋይም ይሁን ከእንስሳትም ይሁን ከአላህ ውጪ የሚመለክ ነገር ጣጉት ይባላል። ከአላህ ውጪ በሚመለኩት ነገር መካድ። ቁርአን የማን ንግግር ነው? የአላህ ንግግር ነው። ቁርአን የማን ንግግር ነው? የአላህ ንግግር ነው። የአላህ ንግግር መሆኑን ማያምኑ ሰዎች አሉ፣ ሙስሊም ነኝ እያሉ ማለት ነው። ቁርአን የአላህ ንግግር ነው። ስለዚህ አላህ በቁርአን ውስጥ ጠቅሶ አፈራአይቱም ላተ ወልዑዛ ወመናተ الثالثة الأخرى ألكم الذكر وله الأنثى ብሎ አላህ ሱብሓነሁ ወተዓላ ሱረቱ ነጅም ላይ ጠቅሶ ስም አንስቶ ላት ዑዛ ብለው እንጨትና ድንጋይ ጠራርበው ያመልኩ ነበር በነብዩ አለይሂ ሰላቱ ወሰላም ዘመን በካዕባ ላይ። ለዛውም ያኒ ካዕባ ውስጥ 300 ምናምን የሚያክል የሚመለክ እንጨትና ድንጋይ ነበረ። እነዛን የሚመለኩትን እስኪ ከአላህ ውጪ የምታመልኩቱ ምን ይሰጧችኋል? ምን ይከለክላችኋል? ማኖር ይችላል ወይ? እናንተ አላላችሁ ወይ ቅርጽ ሰጣችሁ በሰው ቅርጽ በምንድነው የሆነ ክንፍ ያለው ነገር ሰርታችሁ ስዕል ስላችሁ እናንተ አላላችሁ ወይ አበጃጅታችሁ የሰቀላችሁት? እናንተ ላይ ጉዳት ማምጣት ለእናንተ ጥቅም ማምጣት ይችላል ወይ? ጉዳትን መከላከል ይችላል ወይ ብሎ አላህ ሱብሓነሁ ወተዓላ ይናገራል። አፈራአይቱም ላተ ወልዑዛ። ላት ሚለው የታቦት ስም ነው፣ የሚመለክ የነበረ ነው። ልክ በእኛ ዘመን እንጨት እንደሚመለከው አምሳያ ማለት ነው። አውጋር አድባር ተብሎ እንደሚመለከው አምሳያ የዛኔ ምን ይመለክ ነበር? እንጨት ይመለክ ነበረ። ወመናተ الثالثة الأخرى አለ። እስኪ ሶስተኛውንም ደግሞ መናት ብላችሁ የምታመልኩትን እስኪ ይዩት፣ ለእናንተ ጥቅም ማምጣት ይችላል ወይ? ጉዳትን መገፍተር ይችላል ወይ ብሎ አላህ ሱብሓነሁ ወተዓላ ይናገራል። ኮከብን ያመልኩ ነበረ። እቺ ኮከብ ከመጣች መልካም ነገር ይመጣልናል፣ እቺ ኮከብ ካልመጣች